የእግዚአብሔር ቤተሰቦች እድሜያችሁን በከንቱ አትክፉት። እድሜ በጣም በጣም ትልቅ ነገር ነው። እግዚአብሔር በምድር ላይ የሰጠን ትልቁ ሀብት እድሜ ነው። እድሜን እንደማባከን ያለ ጅልነት የለም። እንዲያው ምንም ከጦርነት ሁሉ የከፋ ነው እድሜን ማባከን። ጅል ሰው እኮ የሁከት ምንጭ ነው ታውቃላችሁ። ጅልነት የሚመጣው ደግሞ እድሜን በአግባቡ ባይምሮ ካለመከናወን ነው። ቁጭ ብላችሁም አስቡ፣ እየሄዳችሁም አስቡ፣ ተኝታችሁም አስቡ። ግን የምታስበው ምንድን ነው? የምናስበው ደግሞ ስናነብና ስንማር ነው። ለነገሩ አሁን ኢትዮጵያ ውስጥ ስታዩ ማት በእያንዳንዱ ከተማ ማት ጭፈራ ቤት አለ። ላይብረሪ ግን 5 አይሞላም። ትልቅ ከተማ ላይ የህዝብ ላይብረሪ ብዙ የለም። እኛ ሀገር ብቻ ሳይሆን